ቋንዲ ይህንን ቪዲዮ ተመልከቱት። ሃይ ሰላም፣ እንዴት ናችሁ? ውድ በዓለም ዙሪያ የምትገኙ ውድ ኢትዮጵያውያን በሙሉ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛን እምለው አቤል ብርሃኑ የወይኗ ልጅ እባላለሁ። ተጓዥ ዩቲዩበር ነኝ። ዩቲዩብ የጀመርኩት የዛሬ 10 ዓመት ገደማ ነው። እንግዲህ ላለፉት 10 ዓመታትም እዚሁ ዩቲዩብ ላይ ቆይቻለሁ። ዩቲዩብ እንደጀመርኩ እንግዲህ ምንም አይነት ተመልካች አልነበረም። ለማንኛውም እንደሚጀምር ዩቲዩብን ማለት ነው 3 4 8 6 ተመልካች ቢበዛ ከ10 ተመልካች እና ከ11 ተመልካች አይበልጥም። እውነት ለመናገርም አብዛኛውን የምናየው እኔና ጓደኛዬ ነን። ያው ጓደኛዬን ምንን ለማገዝ በተለያየ አካውንት እየገባን ዝም ብለን ራሳችን እናየዋለን፣ ኮሜንት እንጽፋለን ምናምን በተለያየ አካውንት እንደዛ ነበር መጀመሪያ ስንጀምር። የመጀመሪያ እንደሰራው ወደ 9 ወር 10 ወር ገደማ ምንም አይነት ተመልካች አልነበረም። እስከዛም እንግዲህ ወደ 62 የሚደርሱ ቪዲዮዎችን በተከታታይ ዩቲዩብ ላይ አፕሎድ አድርጌያለሁ። ግን እንዳልኩ ምንም ተመልካች አልነበረም። አቤል ብርሃኑ ወይም የወይኗ ልጅ ይባላል። አቤል ብርሃኑ የወይኗ ልጅ በዚህ ስሙ በደንብ እናውቀዋለን። ይህን ስም እኛ ብቻም አይደለንም ሚሊዮኖች ያውቁታል። አቤል ለአንዳንዶች ሁነኛ የመረጃ ምንጭም ነው። ሌሎች ደግሞ ከሀገር እየዞረ ቦታዎችን የሚያስጎበኝ ድንቅ ታሪኮችን የሚያቀርብ ብሎገር ነው። ዩቲዩብ ላይ ቪዲዮ መጫን ከጀመረ ከ10 ዓመታት በላይ እንደሆነው ራሱ ይናገራል። ያኔ ብዙ ኢትዮጵያውያን መድረኩ ላይ እንዳልነበሩም ይገልጻል። አቤል ግን ይህ ማንም ያልነበረበት ወቅት ቢሆንም ተስፋ እንዲቆርጥ አላደረገውም። ታዲያ አቤል ከዚህ በኋላ የነበረው ጉዞ ምን ይመስል ነበረ? ቀደም ሲል በመግቢያ ላይ ያሳየኋችሁ አቤል ብርሃኑ ከቢቢሲ ኒውስ አማርኛው የዜና አገልግሎት ጋር ያደረገውን ቃለ ምልልስ ነበር። አቤል ብርሃኑ የወይኗ ልጅ ካሳለፈው የህይወት ታሪኩ ካሳለፈው የዩቲዩብ ተሞክሮ በጣም ብዙ ነገሮችን ያጋራናል። እንግዲህ ከዚህ ቀደም በዚህ ኢንተርቪው ላይ የገለጻቸው በጣም በርካታ የሆኑ የተሞክሮቹና እንደዚሁም ደግሞ ልምዶቹ አሉ። ዛሬኛ በዚህ ቪዲዮ ላይ ከሱ ምን እንደምንማር እንመለከታለን። ዛሬ ይህን ቪዲዮ ይዤላችሁ የቀረብኩትም ለዚሁ ነው። ጀማሪዎች ከሆናችሁ እንደዚሁም ደግሞ ብዙ ዓመት ዩቲዩብ ላይ የሆናችሁ ብትሆኑና አንዳንድ ጊዜም ደግሞ ተስፋ ቆርጣችሁ ዩቲዩብን የተዋችሁ ካላችሁ የአቤል ብርሃኑ ተሞክሮ በደንብ እንደሚያስተምራችሁ ተስፋ አደርጋለሁ። ዛሬ ከአቤል ብርሃኑ ጋር ቆይታ እናደርጋለን ማለት ነው። ይኸውም ታሪኮቹ ምን ይመስላሉ፣ ዛሬ ያለበት ደረጃ ምን ይመስላል፣ ከምን ተነስቶ ነው የት ድረስ የሚለውን የምንመለከትበት ቪዲዮ ይሆናል ማለት ነው። እንግዲህ በመግቢያ ላይ እንደነገርኳችሁና እንደዚሁም ደግሞ ቪዲዮን ቀንጨብ አድርጌ እንዳሳየኋችሁ አቤል በሚሰራቸው ዩቲዩብ ቪዲዮዎች ላይ በሚጭናቸው ነገሮች ምንም ተመልካች እንዳልነበረው ተመልካችም ለማግኘት በጣም ከፍተኛ ትግል ስለጠየቅበት እሱና ጓደኛው በተለያዩ አካውንቶች እየገቡ ጓደኛውም እሱን ለማገዝ ሲል የተለያዩ ቪዲዮዎቹን ይመለከታሉ፣ ላይክ ያደርጋሉ፣ እንደዚሁም እንደዚህ ቪው ለማብዛት ጥረት ያደርጋሉ። ይህንን የሚያደርጉት በተለያዩ የዩቲዩብ አካውንቶች ነበር። እርግጥ ነው ይሄ ነገር በእርግጥ ትክክል ነው መደረግ አለበት ብላችሁ ታስባላችሁ? ሆኖም ግን አንዳንድ ጊዜ ሁላችንም ገና መጀመሪያ ላይ እንደዚህ ማድረጋችን የተለመደ ነገር ነው። ምክንያቱም ሁላችንም በአንድ ጊዜ ተነስተን ማደግ የምንፈልግ ስለሆነና ዓላማችንም ያ ስለሆነ ማለት ነው። ታዲያ አቤል የሚያደርገው ይህንኑ ነበር። ከጓደኛው ጋር ዩቲዩብን ከጀመረ በኋላ ከጓደኛው ጋር በነበረበት ጊዜም ወይም ደግሞ አብረው ለመረዳዳት ይህንን ነገር ያደርጉ እንደነበረ ይገልጻል። ሆኖም ግን በ62 ቪዲዮዎቹ ምንም አይነት ይሄ ነው የሚባል ተመልካች ይሄ ነው የሚባል ሰብስክራይበር ስም እንዳላገኘ ይናገራል። ስለዚህ አቤል ተስፋ ሊያስቆርጠው የሚችል ሁኔታ ላይ ደርሶ እንደነበር ይታወቃል። ሆኖም ግን አቤል በእርግጥ ተስፋ ቆርጧል? እስቲ ዛሬ ከአቤል የምንማራቸውን አንዳንድ ነገሮች እንመለከታለን። እንግዲህ አቤል ይሰራው ከነበረው የቴሌቪዥን፣ የሬዲዮ፣ የማስታወቂያና የፊልም ስራዎች ጎን ለጎን ዩቲዩብን ልሞክረው ብሎ ነው የጀመረው። ሆኖም ግን ይሰራው የነበረው ነገር በጣም ጥሩ የነበረም ቢሆን ግን ያው እንደምታውቁት ብዙ እይታ አልነበረውም። ስለዚህ ህይወቴን ይቀይረዋል የሚለው እና የወደፊቱ ደግሞ ሁኔታ ምን ሊሆን እንደሚችል ሊገምት አይችልም። እንግዲህ በሚሊዮን የሚቆጠሩ ተከታዮችና ተመልካቾችን ይኖረኛል ብሎም አልገመተም። ዛሬ በዚህ ዝነኝነቱ የምናውቀው አቤል ብርሃኑ የወይኗ ልጅ።
እርግጥ ነው እሱም ሲናገር እንዲህ ይላል። ለኢንተርኔት ሩቅ አልነበርኩም። ወደ ኢንተርኔት ካፌ እየሄድኩ እንዴት በኦንላይን ቢዝነስ እንደሚሰራ እመለከት ነበር በማለት ይናገራል። በዩቲዩብ ገንዘብ እንደሚያገኝ በኋላ ላይ ይረዳል። የዩቲዩብ የልጅነት ህልሙን ለማሳካትም ትክክለኛ የሆነው መንገድ እንደሆነ ያምናል። ስራው ግን እንደምትገምቱት ቀላል አይደለም። እንደምታውቁት ሁላችሁም በተለይ ጀማሪዎችም ከሆናችሁ እየሰራችሁ ያላችሁም ሆናችሁ ደግሞ አንዳንድ መሰናክሎች ቢገጥሟችሁ ዩቲዩብ ቀላል እንደሆነ አድርጋችሁ መመልከት የለባችሁም። ዩቲዩብ ብዙ ትግል ይጠይቃል። ሆኖም ውጤቱን ለማየትም የዛኑ ያክል ደግሞ ልትደክሙ ትችላላችሁ። አቤልም የሆነው ልክ እንደዛ ነው ማለት ነው። እንግዲህ 1 ዓመት ለሚጠጋ ጊዜ ዜሮ በሚባል ደረጃ ቪዲዮዎቹ ምንም እይታ እንዳልነበራቸው ራሱ አቤል ይናገራል። ቀደም ሲልም በመግቢያ ላይ እንዳሳየዋቸውም እሱና ጓደኛውም እሱን ለመርዳት ሲል በተለያዩ አካውንቶች ቪዲዮን ያይለት ነበር፣ ላይክ ያደርግለት ነበር። እሱም ደግሞ ራሱ በተለያዩ አካውንቶች ቪዲዮን ያይ ነበር እንጂ ከዛ ውጪ ማንም ተመልካች አልነበረው። በፊት ሚዲያ ላይ ሰራ ነበር፣ ሚኒስትሪ ሚዲያ ላይ ሬዲዮ ላይ ሰራ ነበር እና የበዓል ፕሮግራም አዳር የመዝናኛ ፕሮግራም ሰራ ነበርና አዳር ፕሮግራም ሰርቼ ስገባ ሁልጊዜም የማደርገው ምንድነው በቻልኩት መጠን የሆነ ፕሮግራም ለመስራት ሞክራለሁ ዩቲዩብ ላይ ማለት ነው። እና ያን ቀን አዳር ፕሮግራም ሰርቼ ወደ ቤቴ ተመለስኩና የሆነ በጣም አትራክት ያደረገኝ ነገር ስለነበር እሱን ነገር ልስራ አልኩና እሱን ሰርቼ ወደ እንቅልፌ ሄድኩኝ ማለት ነው። ያን ቀን የሰራሁት ቪዲዮ አንድ የሀገራችን ግዙፍ ባንክ መግለጫ ይሰጣል። ያ መግለጫ በውጭ የሚገኙ ኢትዮጵያውያን ማለትም ዲያስፖራዎች በኢትዮጵያ ቤት እንዲኖራቸው ማበደር የጀመረበት ነበርና ያን ዜና ባንኩ ሲያወጣ መግለጫውን ያው ለሚዲያም ቅርበት ስለነበረኝ መግለጫውን ተከታትየው ነበርና ያንን መግለጫ ነበር የሰራሁትና እንግዲህ በውጭ ያላችሁ የምስራች እድሉን ተጠቀሙ፣ ይሄ ጥሩ እድል ነው የሚል ቪዲዮ ሰራው። እሱን ሰርቼ ወደ እንቅልፌ ሄድኩኝ ማለት ነው። እና ከእንቅልፌ ስነሳ ቼክ ሳደርገው ግን በጣም ነበር የደነገጥኩት። ምክንያቱም 63ኛ ቪዲዮ ነው፣ ያው መቼም የማረሳው ሞመንት ነው። ቢኮዝ የምጠብቀው ሁልጊዜም ኤክስፔክት የማደርገው 7 6 8 ተመልካች ነው። እሱም እኛ ከገባን ቅድም እንዳልኩና ነበረ። ከዛ ልክ ያን ቀን ግን ስከፍተው ሚራክል ነበር ሀፕን ያደረገው። እንግዲህ ኦልሞስት 4 ሰዓት የሚሆን ገደማን የተኛሁት ስነሳ ወደ 7000 ተመልካች ቪዲዮን ተመልክቶታልና በጣም ነበር የደነገጥኩት። ስቲል አስታውሳለሁ፣ ፊል አደርጓል። ያን ዝም በቃ በጣም ሚራክል ነበረ ማለት ለኔ በጣም ከጠበቅኩት በላይ ነበርና እግዚአብሔር ይመስገን ያንን ቀን ሁሉ ጊዜም አስታውሳለሁ። የዛሬ ያክል ነው ፊልም አደርገው ሁሉ ጊዜም ሳስበው። ከዛ በኋላ እድገቱ በቃ በጣም ፈጣን የሆነ እድገት ነው ያደገው። ምክንያቱም አንድ ሰው በሆነ ነገር ካወቀና ያ ደግሞ ጥሩ ነው ብሎ ካሰበ ሰብስክራይብ ያደርጋልና ሰብስክሪፕሽኑ በጣም ፈጣን ነበር። ከዛ በኋላ የነበረው ያንዴ ቆይ ዩቲዩብ ከሰው ጋር አስተዋውቆኛል። ዩቲዩብ ብዙ ትልልቅ ሰዎችን አስተዋውቆኛል። ዩቲዩብ መድረኮችን ፈጥሮልኛል። ቀድሞ ያላገኘኋቸውን እድሎች እንዳገኝ አድርጎኛል። በጣም ብዙ እድል ከፍቶልኛል። እንዲሁም ከልጅነት ጀምሮ አስበው መኘው የነበረውን የጉዞ ህልሜን እውን እንዲሆን አድርጎልኛል ዩቲዩብ እና ኦልሞስት ህይወቴን ቀይሮታል ማለት እችላለሁ። ያለሁት እንግዲህ በዚህ እንደምትመለከቱት ሚሳኤል ተኳሿ ሰሜን ኮሪያ፣ በዚህ ደግሞ ደቡብ ኮሪያ ተጓዥ ዩቲዩበር ነኝ። እስካሁን ድረስ ወደ 70 የሚጠጉ ሀገራት ዞር ያለው እግዚአብሔር ፍቃድ ሆኖ ወደፊትም ገና ቀጥላለሁ ማለት ነው። እንግዲህ እስካሁን ከተጓዝኩባቸው ሀገሮች በጣም ወዳቸው ብዬ ያስቀመጥኳቸው የመጀመሪያ ጃፓን ከልጅነቴ መኛት የነበረችው ሀገር ናት። ጃፓን ዕቃ ምናምን ሲባል ጃፓንን በማየቴ እንዲሁም ከዛ በኋላ ሲንጋፖርን በማየቴ ሲንጋፖርን በራሷ በጣም የምትገርም ሀገር ነች። በኋላም ዩናይትድ ስቴትስ ኦፍ አሜሪካን ሶስቱም የተለያዩ ሀገሮች ቢሆኑም ነገር ግን በሶስቱም ውስጥ የተለያዩ የምናያቸው ነገሮች አሉ። ብዙ ሀገሮች አሉ ብዘረዝርልህ ለይቼ ከሌ የሚል እንደዚህ ፖፕ አፕ ያደረጉትን ነው እንጂ ብዘረዝራቸው አያልቁም። እያንዳንዱ ሀገር የሚገርም ኳሊቲ፣ የሚገርም ጥንካሬ፣ የሚገርም ደግሞ የሚያሳዝን ድክመትም አለውና ያ በጣም የሚያስደንቁኝ ሀገራት መካከል ናቸው። እንግዲህ ቀደም ሲል እንደተመለከታችሁት አቤል ብርሃኑ 63ኛውን የዩቲዩብ ቪዲዮን ከጫነ በኋላ የነበረው ነገር ግን
በአንድ ጊዜ ነው ለውጥ ያሳየው። ከነዛ ጊዜያት ከነዛ 62 ቪዲዮዎች በኋላ ተስፋ ባለ መቁረጡ በፊት የነበረው እምነት ስኬታማ እንዲሆን አድርጎታል። እንግዲህ እንደተናገረውም 63ኛው ቪዲዮ ከጫነ በኋላ ቀጥታ ወደ እንቅልፉ ነበር ሄደው። በኋላ ላይ ግን ከ4 ሰዓት እንቅልፍ በኋላ ጠዋት ሲነሳ እንግዲህ በሰራው ቪዲዮ ላይ የነበረው የተመልካች ቁጥር ግን በጣም አስገራሚ ነበር። እሱ እንግዲህ የሚጠብቀው ሁልጊዜ እንደተለመደው 8 እንደው ግፋቢል 9 ተመልካች ነበር። ግን በአንድ ጊዜ ወደ 7000 የሚያክል ቪው ነው ያ ቪዲዮ የመጨረሻው 63ኛው ቪዲዮ ያገኘው። የመጨረሻው ያልኳችሁ እንግዲህ 62ቱም ቪዲዮ እንግዲህ የነበሩት የተመልካች ቁጥር በጣም አነስተኛና እዚህ ግባ የሚባል ስላልነበረ፣ ሶስተኛው ግን ታሪክ ቀያሪ ቪዲዮ ስለነበረ ነው። እንግዲህ ከዛ በኋላ የነበረው እድገት እንግዲህ ልክ እሱም እንደተናገረው በጣም ፈጣን የሆነ እድገት ነው ቻናሉ ያገኘው። ይህ እንግዲህ የሁለት ጎልደን ፕሌይ በተን ሽልማት ወይም የዩቲዩብ ፕሌይ በተን የጎልደን ፕሌይ በተን ሽልማት አሸናፊ የሆነው ወይም ደግሞ የተሰጠው አቤል ብርሃኑ ከዛ በኋላ የነበረበት ሁኔታ ደግሞ ዩቲዩብ ልክ እንደሚያምነው ሁሉ ወይም እንደሚያስበው የነበረው ምኞቱን አሳክቶለታል። በተለያየ አይነት መንገድ ምኞቱ እንዲሳካለት እንዳደረገ ገልጿል። ስለዚህ የትኞቻችሁም ጀማሪዎችም ሆናችሁ እንደዚሁም እየሰራችሁ ያላችሁና ጥሩ ተሞክሮ ያላችሁም ሆኑ እንደዚሁም ደግሞ ዩቲዩብን ተስፋ ቆርጣችሁ ለመተው ያሰባችሁም ብትሆኑ አንድ ጊዜ የሰጣችሁትን በተለይ ደግሞ ቪዲዮ ስትጭኑ ተመልካች ከወደደላችሁ ያንን የወደደላችሁን ነገር መስራታችሁ በጣም አስፈላጊ ነው። ይህም ብቻም አይደለም፣ የወደደላችሁን ነገር መስራት ብቻም ሳይሆን ባስለመዳችሁት ሰዓት ደግሞ መልቀቃችሁ በጣም አስፈላጊ ነው። የምትሰሩት ታምኔልም ሁል ጊዜ ተመሳሳይ አይነት ከለር የምትጠቀሙ፣ ተመሳሳይ አይነት የአጻጻፍ አይነት እንደዚሁም ደግሞ ሁል ጊዜም የምትጠቀሟቸው ባክግራውንዶች ተመሳሳይ ቢሆኑ ተመልካች ያንን የለመደውን ነገር ሲያገኝ የለመደውን ኮንቴንት፣ የለመደውን ታምኔል አይነት፣ የለመደውን የአጻጻፍ ስልት ሁሉንም እያንዳንዱ ነገርና የለመደውን ሰዓት ላይ እናንተ ስትለቁ ጥሩ ነገር እስከሰጣችሁ ድረስ ተመልካች ይመለከትላችኋል። ስለዚህ እናንተም ዩቲዩባችሁ እድገት እንዲያገኝ ይረዳዋል። እንግዲህ አቤል ብርሃኑ የሚያደርገው ተመሳሳይ ነገር ነው። እንግዲህ ከዛ በኋላ አቤል በዚህ በዩቲዩብ ስራው እንደቀጠለ ነው የሚናገረው። ስለዚህ ከዛ በኋላ ያሉ የተለያዩ አይነት ነገሮች ነበሩ። የአቤል የጉዞ ምኞቱ እንደተሳካለት ነው እንግዲህ የተናገረው። ይህንን የቃለ መጠይቅ ባደረገበት ወቅት ወደ 70 የሚያክሉ ሀገራትንም እንደዞረ ነው አቤል የተናገረው። ከዞረባቸው 70 ሀገራት መካከል ደግሞ እንደ ጃፓን፣ ሲንጋፖርና ዩናይትድ ስቴትስ ኦፍ አሜሪካ እንግዲህ የመጎብኘቱ በጣም ለሱ ትልቅ የሆነ የተለየ ተሞክሮ እንደሰጠውም ይናገራል። ሀገራቱ ላይ ያያቸው በጣም አስገራሚ ነገሮች እንዳሉም ይናገራል። እንግዲህ ይሄ ነው የአቤል ብርሃኑ የወይኗ ልጅ እድገት እንዲያደርግ የረዳው። በነገራችን ላይ በዜናውም በጣም እናውቀዋለን። ከዜናው በኋላ ነው እንግዲህ የቭሎግ ቻናሉን የከፈተው። ሶስተኛው ደግሞ አቤል ሌላ ሶስተኛ ደግሞ ቻናል አለው። እርግጥ ነው የምናውቃቸው እነዚህን የዜናውና የቭሎጉን ቻናሎች ስለሆነ ነው ማለት ነው። እንግዲህ ከዛ በኋላ በፍጥነት ነገሮች ተቀይረዋል። እንደነገርኳችሁ ከዛ የሰብስክራይበሮቹ መጠን ወር ባልሞላ ጊዜ ውስጥ የሰብስክራይበሮቹ መጠን 100,000 ተሻገሩ ማለት ነው። እንግዲህ ራሱ ሲናገር ምን ይላል? ያልሄድኩት አንታርክቲካ ብቻ ነው ይላል። እንግዲህ ወቅታዊ ዜናዎች ላይ የሚያተኩር ቻናል የነበረው አቤል ተከታዮቹ ከ500,000 በላይ ሲደርሱ ነው ሌላ የቭሎግ የሚያቀርብበትን ቪዲዮ ይቅርታ ቻናል የከፈተው ማለት ነው። ይሄ ቻናል ደግሞ አቤል የልጅነት ህልሙን ልክ እንደተናገረው መኖር የጀመረበት ነው። በዚህ ቻናል ላይ ደግሞ የተለያዩ አይነት ሀገራትን ለመዞር እንዲችል አድርጎታል። ስለዚህ ይህ የኢትዮጵያዊው ዩቲዩበር የተለያዩ ሀገራትን ጎብኝቷል። የመጀመሪያው የጎበኛት ሀገር ዩጋንዳ ነበረች፣ ይህንን ጉብኝት ሲጀምር ማለት ነው። ቀጥሎ ደግሞ ወደ ተባበሩት አረብ ኤምሬትስ ያቀናል። ከዛ በዚያ ደግሞ 3 ግዛቶች ላይ ልዩ ልዩ የሆኑ ቪዲዮዎችን አሰራጭቷል። ለመጀመሪያ ጊዜ ኡጋንዳ የረገጡት የአቤል እግሮች ታዲያ አሁን ከአንታርክቲካ በስተቀር ሁሉንም የዓለም ሀገራት ዞሯል ማለት ወደሚቻልበት ደረጃ ተደርሷል። ነገሮች ግን አልጋ ባልጋ ናቸው ማለት ግን አይደለም። ምናልባት አቤል በዚህ ቪዲዮ ላይ ያልገለጻቸው አንዳንድ ነገሮች ቢኖሩም ሆኖም ግን በየሀገራቱ ሲሄድ ቪዛ የሚከለከልባቸው የተለያዩ ሁኔታዎች የሚያጋጥሙበት ጊዜ እንደዚህ ጥቂት ጊዜያት አይደለም። ራሱም ይናገራል። ለምሳሌ ለመጀመሪያ ጊዜ ወደ አውሮፓ የሄደው ፈረንሳይ እንደሆነ ይናገራል። ፈረንሳይ ኤምባሲ በጣም ብዙ ጊዜ ቪዛ ከልክሎኛል በማለት አቤል ይናገራል። ሆኖም ግን ይህንን ለማሳካት ብዙ ጊዜ በሩን እንዳንኳኳም ይነገራል። ፈረንሳይ ብቻም ሳይሆን በጣም ብዙ ሀገራትም ቪዛ እንዳከለከሉትና
ለመስጠት እንዳልፈቀዱ በኋላ ግን በብዙ ጥረትና ልፋት ቪዛዎችን እንዳገኘም ተናግሯል። ጃፓን ከልጅነቴ ጀምሮ መሄድ የምፈልግባት ሀገር ነበረች ብሎ ቀደም በቪዲዮ ላይ ተናግሮ ነበረ። ብዙ ጊዜ ተከልክያለሁ፣ በቅርብ ነው ፍቃድ ያገኘሁት ሲልም ይናገራል። አቤል እንግዲህ ከ70 ሀገራት በላይ እንደዞረ ነው የሚናገረው። እንደዚሁም ደግሞ የአሜሪካንን ሙሉ ግዛትም እንደጎበኘም ተናግሯል። እንግዲህ ሌላኛው ፈተና ደግሞ ወደ ሀገራቱ ከገባ በኋላ ወደሚሄድባቸው ሀገራት ከገባ በኋላ የሚገጥሙት ጉዳዮች ናቸው። ለምሳሌ ምን አይነት ነገሮች ይገጥሙታል? የአየር ሁኔታው በጣም አስቸጋሪ ሊሆን ይችላል። ሰዎቹ ቪዲዮ እንዳይቀርጻቸው የሚፈልጉ ሰዎች፣ የባህላቸውም ጉዳይ፣ የተለያዩ የቋንቋ ችግር፣ እነዚህ የመሳሰሉ ጉዳዮች ይኖራሉ። ለምሳሌ እዚህ ጋር ምን ይናገራል? ዝርዝሩን ማስታወስ ባልፈልግም አዘርባይጃንና ጅቡቲ ውስጥ የገጠመኝ ፈተና ምን ነው ግሬን ባላነሳው ያስባሉኝ ናቸው በማለት ይናገራል። እንግዲህ የሀገሩ ባህል ይለያያል። ካሜራ የማይወዱ አሉ። ቀደም ሲል እንደነገርኳችሁ ብዙ ቦታ ደግሞ ፋይል ያስጠፉትም ጭምር አካላት እንደነበሩ ተናግሯል። አንዳንድ ቦታዎች ደግሞ ቋንቋ ፈተና የሚሆንበት ሁኔታም ተገልጿል። እንግሊዘኛም እየተናገርኩኝ ግን አስተርጓሚም ኖሮኝ ግን መግባባት የሚከብድበት ቦታም አጋጥሞኛል ሲል ይናገራል። እንደነገርኳችሁ ደግሞ ሌላው የአየሩ ሁኔታ ነው። በከፍተኛ ብርድ እግሬ የታመመበት ጊዜ አለ ሲልም ይናገራል። አንዳንዴም ጾም ማደር አለ። እንዲህ አይነቱ ገጠመኝ አቤል ፈጽሞ እንግዲህ ሊመገባቸው የማይችሉ ነገሮች የሚገኙበት ሀገርም የሚያጋጥም እንደሆነ ተናግሯል። እንግዲህ አቤል ከጉዞ በፊት በቂ ጥናት ያደርጋል፣ ከዛ ያነባል፣ ከዛ ይዘጋጃል። እንግዲህ ለዚህ ነው እኔ እንደ ቱሪስት ውሃ ዳር ለመዝናናት ወይም ከተማ ላይ ፎቶ ለመነሳት አይደለም ሀገር የምዞረው በማለት የሚናገረው። ይልቅ የሀገሪቱን ታሪክ፣ ባህል፣ አኗኗር ወይም ልዩ ነገራቸውን ለማሳየት በጣም ከፍተኛ ጥረት እንደሚያደርግ ነው አቤል የሚናገረው። ሆኖም ግን እዚህ ጋር የሚነሳ አንድ ነገር አለ። አቤል ባለትዳር ነው፣ የልጆች አባት ነው። ታዲያ እንዴት ነው ባለትዳርና የልጆች አባት ሆነ እነዚህን ሁሉ ሀገራት ዝም ብለህ የምትዞረው የሚል ጥያቄ ቀርቦለታል። ሰዎች ዓመቱን ሙሉ የምጓዝ ይመስላቸዋል። ይህ የሚቻል አይደለም። በአንድ ዓመት ውስጥ ሁለት ሶስት ወር ነው የምጓዘው። አንድ ጊዜ ስጓዝ የ5 ወር ቪዲዮ ነው ይዤ የምመለሰው በማለት ይናገራል። እንግዲህ ይሄ ነው አቤል የሚናገረው። ሌላው ከዩቲዩበሮች ጋር በተያያዘ ኢትዮጵያ ውስጥ ምን ያህል ዩቲዩበሮች አሉ? ኢትዮጵያ ውስጥ በእርግጥስ እንደዚህ አይነት ዩቲዩብ ላይ የሚሰሩ አሉ ወይ ተብሎ ተጠይቆ ነበር። እኛ ሀገር ብቻ ሳይሆን ሌላም ሀገር ሄጄ በዩቲዩብ ነው የምኖረው ስላቸው አያምኑም። እንዴት ይሉኛል። ትናንሽ ሳንቲም ብቻ የሚገኘው ነው የሚመስላቸው የሚለው አቤል ዩቲዩብ ላወቀበት ትልቅ የሀብት ምንጭ ነው በማለት ይናገራል። ውጤቱ እስኪመጣ ግን ልፋት አለው። እንግዲህ ይሄ ለሁላችንም ትልቅ ትምህርት የሚሆን ነው። እርግጥ ነው አንዳንድ ጊዜ ካሉብን ነገሮች አንጻር የምንሰራውም ኮንተንት የምንታይባቸው ሀገራት አይነት አንዳንድ ጊዜ በዩቲዩብ ብዙ ልፋት ኖሮን ትንሽ ነገር ብቻ ልናገኝ እንችላለን። ለምሳሌ የምትሰሩት ኮንቴንት ምን አይነት ነው? ለምሳሌ ሪያክሽን ቪዲዮ የምትሰሩ ከሆነ ምናልባት ሪያክሽን ቪዲዮ ከሰው የተወሰደ ቪዲዮ ላይ ስለሆነ ሪያክት የምታደርጉት እንደዚህ አይነት ኮንቴንቶች የምታገኙት ገንዘብ በጣም ጥቂት እንደሆነ ይታወቃል። አንዳንድ እማውቃቸውም ልጆች ይሄንኑ ነው ያጋሩኝ። በመቶ ሺዎች የሚቆጠር ቪው ያገኛሉ። የሚያገኙት ገንዘብ ግን እዚህ ግባ የምትሉት አይደለም። ስለዚህ በጣም አሳዛኝ ነው። ልፋቱ ብዙ የሚገኘው ውጤት ግን ትንሽ የሚሆንብን የኮንቴንት አይነታችንም ሊሆን ይችላል። የምንታይበትም ሀገር ይወስነዋል። ስለዚህ እንደየኮንቴንታችን እንግዲህ ሁኔታዎች ይወስኑታል ማለት ነው። ሆኖም ግን አቤል በዩቲዩብ ጥሩ ጥቅም እንዳገኘ ይናገራል። ይህ ጥቅሙ በጉዞ ብቻም አይደለም፣ በሌሎች ነገሮችም ብቻም ሳይሆን በገንዘብም ጭምር እንደሆነ ይናገራል። እንግዲህ አቤል ምንድን ነው የሚናገረው? በተለይ ደግሞ ለጀማሪዎች የሚናገረው ነገር ምን እንደሆነ በቪዲዮ ላይ እንመልከት። አዳዲስ ዩቲዩበሮች የምነግረው ምንድን ነው? የመጀመሪያው ነገር ልክ አዲስ ነገር ዩቲዩብን ለመጀመር ስታስቡ ሁሉን ነገር ከመተው አትጀምሩ ነው የመጀመሪያው። ልክ እኔ ያደረኩት አካሄድ ትክክል ነው ብዬ አስባለሁ። ለራሴ መደበኛ ስራዬን አለቀኩም ዩቲዩብ ጀምራለሁ ብዬ፣ ምክንያቱም ገና አላወቅኩትም ሲስተሙንም ምንም እንግዳ ስለሆንኩ። ስለዚህ የጫንኩ በዳሮኜ መደበኛ ስራዬን እየሰራው ማየት ነበር። ስለዚህ ለብዙዎች የምመክረው ስራችሁን ጣጥላችሁ በሙሉ አትግቡ። ባይሳካ ተስፋ ያስቆርጣል። ስለዚህ የመሳካት እድሉ ሰፊ ነው። ስሮ ታይም ይሳካል፣ ግን ጊዜ ይፈልጋል፣ ትግስት ይፈልጋል። በአንድ ጊዜ የሚመጣ ኦቨርናይት የሚሆን ነገር ምንም ነገር የለም። በጊዜ ብዛት የኛው ሰፊ የገቢ ምንጭ ማምጣት ሲጀምር ያንን ራሱ በግዴታ ያስተዋቸዋል ማለት ነው። ስለዚህ ህይወት በጣም ይቀይራል፣ ህልሞቻችሁን ያሳካል፣ ብዙ በሮች ይከፍታል። እርግጥ ነው የምታውቋቸው ኪ ፋክተሮችን ካወቃችሁ
የሚያሳያችሁና ትንንሽ ነገሮች እንዴት ኮንተንት ክሬት ይደረጋል፣ ምን አይነት እንዴት ነው ቪዲዮ የሚሰራው፣ እንዴት አድርጌ ብጭን ይታያል የሚሉ የመሳሰሉ መሰረታዊ ነገሮችን ካወቀና ምን አይነት ነገር መስራት ይችላል የሚለውን ሰው ካወቀ በጣም ማይነር ነገሮች ናቸው። እነዚህን ካወቀ በቀላሉ ራሱን እያሻሻለ ይቀጥላል። ምን ለማለት ፈልጌ ነው? እኔ አነቃቂ ንግግር ተናጋሪ አይደለም፣ ግን አንድ እውነት አምናለሁ። ይሄውም የሆነች ነገር እየሰራችሁ የሆነች ነገር ላይ እየተጨረጨራችሁ የሆነች ነገር ላይ ለነጋችሁ እየደከማችሁ ከሆነ በፍጹም ተስፋ አትቁረጡ። ስለዚህ እናንተስ በተለይ ደግሞ ዩቲዩብ መስራት የምትፈልጉና የምትፈሩ ዩቲዩብን ለምንድን ነው ማልጀምረው ትላላችሁ፣ ሆኖም ግን ትፈራላችሁ። እንደዚህ ከሆነ ዛሬውኑ ዩቲዩብ ለመጀመር አጋጣሚ ያላችሁ። ዛሬ በተለይ ዩቲዩብ እንደ ዛሬ እንደ አሁን ሰዓት ቀሎ አያውቅም። በጣም በቀላሉ ዩቲዩብ ላይ መስራት ይቻላል። ዩቲዩብ ላይ መስራት ብቻም አይደለም፣ ሰው የሚፈልገውን ኮንተንት እስከሰጣችሁ ድረስ የተወሰነ ልፋት ይኖረዋል። እርግጥ ነው ምንም የሚደበቅ ነገር የለውም። ሆኖም ግን መልሶ እንደሚክሳችሁ ግልጽ ነው። ስለዚህ አሁኑኑ ዩቲዩብን ጀምሩ። ያልጀመራችሁ የጀመራችሁ ደግሞ ባላችሁበት ግፉ። ምንም ተስፋ የሚያስቆርጥ ነገር የለም። ነገ የሚያሰባችሁበት ቦታ ላይ ካሰባችሁትም በላይ ልትደርሱ ትችላላችሁ። ዛሬ የአቤል ብርሃኑ የወይኗ ልጅ ታሪክ ነው ባጭሩ ይዤላችሁ የቀረብኩት። በሚቀጥለው ደግሞ በሌላ ቲፕ ተመልሰን የምንገናኝ ይሆናል። እኔ ፋሲል ነበርኩኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በሚቀጥለው ጊዜ ተመልሰን እስከምንገናኝ መልካም ቆይታ።